ዛሬ ሊያልፋችሁ የማይገባ ከዚህ በፊት ደጋግማችሁ ያልሰማችሁት ግን በጣም ጠቃሚ የሆነ አንድ ይዘት ላሳያችሁ ነው። ይህ ይዘት ሲለብል ይባላል። በእንግሊዝኛ ፕሮናንሲዬሽን ትምህርት እያንዳንዱን ድምፅ ወይም ፎኒምስ ከመለየት ቀጥሎ ሊመጣ የሚገባው ሲለብልን መረዳት ነው። ሲለብልን ከተረዳን ነው አንድን የእንግሊዝኛ ቃል በትክክል ፕሮናውንስ የምናደርገው። ምን ማለት ነው? መጀመሪያ 44ቱን ተናጠል ድምፆች እያንዳንዳቸውን በራሳቸው ምልክት ከለየን በኋላ ከዛ ደግሞ እነዚህን ድምፆች ገጣጥሞ ወደ ቃላት ማሳደግ ነው። ግን የቃል ደረጃ ከመድረሱ በፊት አንድ ቃል ረዥም ከሆነ በዛ ቃል ውስጥ ሲለብልስ ይኖሩታል። እነዛ ሲለብልስ እንዴት ነው የሚመሰረቱትና እንዴት ነው የምንከፋፍላቸው፣ እንዴት ነው የምንቆጥራቸው፣ አይነታቸው ስንት ነው የሚለውን ከማወቃችን በፊት ዛሬ በዚህ ቪዲዮ ሲለብል ምንድን ነው ራሱ ሲለብልን ላስረዳችሁ ነው። ሲለብል በአማርኛ ቀለም ነው የሚባለው። ሲለብል በውስጡ አንድ ቫውል ወይም አናባቢ ድምፅ የያዘ አጭር ቃል ወይም የአንድ ረዥም ቃል ንዑስ ክፍል ማለት ነው። ስለዚህ አንድን ሲለብል ብሎ ለመጥራት በውስጡ አንድ ቫውል ድምፅ መኖር አለበት። ቫውል ድምፅ ከሌለው የፈለገ ኮንሶናንት ድምፆች ቢደረደሩ ሲለብል ሊባል አይችልም ማለት ነው። ስለዚህ ሲለብል መጀመሪያውኑ ሲፈጠር ቫውል ድምፅን መሰረት አድርጎ ነው ማለት ነው የሚፈጠረው። ስለዚህ በአንድ ቃል ውስጥ የምናገኛቸውን የቫውል ድምፆች ብዛት ቆጥረን ነው ያ ቃል ይህን ያህል ሲለብል አለው ብለን የምናስቀምጠው። ለእኛ ለአማርኛ ተናጋሪዎች የሲለብል ካንሰፕት በጣም ሩቅ ነው። ለምንድነው እንደዛ የሆነው? አማርኛ ኦልሬዲ ሆሄያቱን ሲቀርጽ ሲለብል ደረጃ ላይ ነው የተቀረጹት። ኦልሬዲ በሲለብል ደረጃ ተሰርተውልን ነው የአማርኛ ሆሄያት የተፈጠሩት። ስለዚህ ስለ ሲለብል እንድንጨነቅ በማያደርግ መንገድ ብዙ ርቀት ሄዶ ነው የአማርኛ ሆሄያት የተፈጠሩት። ለምሳሌ ሀ ስንል ህና አ፣ ስለዚህ ሁለት ድምፆች ናቸው አንድ ሆሄ የሆኑት። ስለዚህ አንድ ሲለብል ናቸው ማለት ነው። ሁ ስንል ህና ኡ፣ ሁለት ድምፆች አንድ ሆሄ ሆነው አንድ ሲለብል ሆነው ነው የተፈጠሩት። ሂ ስንል ህና ኢ፣ እንደዚህ እያሉ ስለሆነ እያንዳንዱ ሆሄያት የተሰሩት አንድ ሆሄ ማለት አንድ ሲለብል ነው። ስለዚህ ለዚህ ነው አማርኛ የሚጻፈው በሲለብሪክ ራይቲንግ ሲስተም ወይም በሲለብል ሌቭል ራይቲንግ ሲስተም ነው እንጂ በፊደል ወር በሌተር ራይቲንግ ሲስተም አይደለም። የአማርኛ የአጻጻፍ ስርዓት ከፊደል ከፍ ያለ ነው። እንግሊዝኛ በፊደላት ነው የሚጻፈው፣ አማርኛ ግን በሆሄያት። እንግሊዝኛ ግን ፊደላትን ተጠቅሞ ስለሚጽፍ ፊደላትን አጣምሮ ሲለብል መመስረት የተናጋሪው ግዴታ ነው ወይም የቋንቋው ተማሪ ግዴታ ነው። ስለዚህ ሲለብልን ካልተረዳ የእንግሊዝኛ ቃላትን ፕሮናውንስ ለማድረግ እንቸገራለን። አሁን በአንድ ቃል ውስጥ ሲለብልን እንዴት እንደምንቆጥርና ስንት ሲለብል አለው እንደምንል በምሳሌ ላሳያችሁ። ለምሳሌ የመጀመሪያው ቃል ግአው። በዚህ ቃል ውስጥ እና ኡ በአንድ ላይ ዲፍተንግ ይባላሉ። እንደ አንድ አናባቢ ድምፅ ነው የሚቆጠሩ። ሁለት ቫውል ድምፆች ግን እንደ አንድ ድምፅ ስለሚቆጠሩ ገው ስንል አንድ ሲለብል ነው፣ አንድ ቃል ነው። እንቀጥል። ሃፒ ስንል ሁለት ሲለብል ነው፣ ሃፒ። ስለዚህ ሃፒ። ሃፒ ስንል ሁለት ሲለብል ነው ግን አንድ ቃል። እዚህ ጋር ስትሬስ ሲለብሏ ይችነች ማለት ነው። ስለዚህ ሃፒ ነው ማለት ነው የምንለው። እዚህ ጋር ደግሞ ኤክሳይደድ፣ እዚህ ጋር ሶስት ሲለብል ነው የምናገኘው። መሀለኛው ሲለብል ስትሬስ ሲለብል ነው። ስለዚህ ኤክሳይደድ ብለን እናነባለን ማለት ነው። አራተኛው ጋር እንምጣ። ሪያለሪ ስንል እዚች ጋር ሁለተኛዋ ሲለብል ነች፣ ስትሬስ ሲለብል። ስለዚህ ይቺ አንድ ቫውል ድምፅ ሆና ግን ያለምንም አጃቢ ኮንሶናንት ለብቻዋ እንዳለ ሲለብል ተቆጥራለች። ስለዚህ አንድን ሲለብል ለማለት
ቫውል ድምፁን ነው እንጂ የምናየው የኮንሶናንቱን ብዛት ስላልሆነ አንድ ቫውል ድምፅ ለብቻው እንደ አንድ ሲለብል ሊቆጠር ይችላል ማለት ነው። ለዛ ነው እዚህ ጋር ብቻዋን የቆመችው። አንደርስታንደብል። ስለዚህ በዚህ ሂደት ሶስተኛዋ ሲለብል ነች፣ ስትሬስ ሲለብል። ስለዚህ አንደርስታንደብል ብለን ነው ማለት ነው የምናነበው። የመጨረሻው ቃል አክሴሲቢሊቲ ስንል ቢ ስትሬስ ሲለብል ነች። ስለዚህ እዚህ ጋር ስንደርስ ከፍ እንላለን። ሁልጊዜ የእንግሊዝኛ ቃላት ከአንድ በላይ ሲለብል ካላቸው ከቃላት ውስጥ አንዱ ሲለብል ስትሬስ ነው። እሱ ስትሬስ ሲለብል ደግሞ ከሌሎቹ ሲለብሎች ከፍና ረዘም ባለ ድምፅ ጎልቶ ይደመጣል ማለት ነው። ይህን ስንችል ነው የእንግሊዝኛ ቃላትን በትክክል ፕሮናውንስ አደረግን የሚባለው። በዚህ የሲለብሎቹን ብዛት ካያችሁ፣ ቀጥሎ ደግሞ የኮንሶናንት ብዛት የፈለገውን ያህል ቢደረደር የሲለብሉን ብዛት እንደማይጨምረው ላሳያችሁ። ለምሳሌ እዚች ጋር ወይም ኤ እንደ ፊደል ስንቆጥራት ኤ ወይም እንደ አርቲክል ስንጠቀማት ብለን የምናነባት አንዲት ፊደል፣ አንድ ድምፅ፣ አንድ ሲለብል፣ አንድ ቃል። እዚህ ጋር ኤን ስንል ሁለት ፊደል አንድ ሲለብል፣ እዚህ ጋር ቤድ ስንል ሶስት ፊደል ግን አንድ ሲለብል፣ እዚህ ጋር ፉል ስንል አራት ፊደል አንድ ሲለብል፣ እዚህ ጋር ቲዝ ስንል አምስት ፊደል አንድ ሲለብል፣ እዚህ ጋር ስትሮንግ ስንል ስድስት ፊደል ግን አንድ ሲለብል፣ እዚህ ጋር ብሮድ ስንል ሰባት ፊደል ግን አንድ ሲለብል። ስለዚህ በእንግሊዝኛ የአንድን ቃል ሲለብል ስንቆጥር በቃሉ ውስጥ የሚደመጠው የቫውል ድምፅ ብዛት እንጂ በቃሉ ውስጥ የተጻፉ የኮንሶናንት ብዛት አይደለም ሲለብልን የሚወስልን። ስለዚህ ሲለብልን ለመረዳት አስቀድመን ስንት ቫውል ድምፅ አለ በዛ ቃል ውስጥ የሚለውን ነው የምናየው። በነገራችን ላይ ቫውል ፊደል አይደለም የምናየው፣ የቫውል ፊደልን ብዛት ሳይሆን የቫውል ድምፅን ብዛት። ለምሳሌ እዚህ ጋር ሁለት ቫውል ፊደላት አሉ ግን አንድ ድምፅ ነው የሚሆኑት። እዚህም ጋር ሁለት ቫውል ፊደላት አሉ ግን አንድ ድምፅ ነው የሚሆኑት። ስለዚህ ሁለት ፊደል ስለሆነ ሁለት ሲለብል ይሆናል ማለት አይደለም፣ ወይም ሁለት ቫውል ድምፅ አለው ማለት አይደለም። ድምፁን ነው እንጂ የምንሰማው ፊደሉን አናይም ሲለብል በምንቆጥርበት ጊዜ። ስለ ሲለብል እንደ መግቢያ ይሄን ያህል ካልኳችሁ፣ በቀጣይ ቪዲዮዎች የሲለብል አይነቶች፣ ሲለብልን ስለምንከፋፍልበት ህግ በዝርዝር አስረዳችኋለሁ። ይሄንን የማደርገው በእንግሊዝኛ ፕሮናንሲዬሽን ውስጥ የመጀመሪያው ነገር 44ቱን ድምፆች ከነምልክታቸው መለየት ነው። ቀጥሎ ግን እነዚህን ድምፆች እያጣመሩ ሲለብል መመስረት መቻል። ሲለብል መመስረት ካልቻል የእንግሊዝኛ ቃላትን ፕሮናውንስ ስናደርግ በዘልማድ ነው ማለት ነው። ሳይገባን ሳናቀው በመሰለን መንገድ ነው ማለት ነው የምንሄደው። ስለዚህ ከዛ ልማድ ወጥተን ሳይንሳዊና ትክክለኛ በሆነ መንገድ እንደዚህ ሲለብሎችን ከፋፍለን አንድን የእንግሊዝኛ ቃል በትክክል ፕሮናውንስ ማድረግ ከፈለግን ይህንን በደንብ መረዳት አለብን። እንደዚህ እንግሊዝኛን በዝርዝርና በጥልቀት ተምራችሁ ገብቷችሁ እንድትጠቀሙበት የኔን ትምህርቶች መከታተል አትርሱ። ይህን ትምህርት ከወደዳችሁት አካውንቱን ፎሎው አድርጉ። ይህን ቪዲዮም ላይክ ማድረግ አትርሱ። ለሌሎች እንዲደርስ ደግሞ ሼር አድርጉት።